ሰላም እንዴት አላችሁ? ውድና የተከበራችሁ ተከታታዮቼ ዛሬ አንድ ኮመን የሆነ የሃርድዌር ችግር ይዤላችሁ መጥቻለሁ። ይህ በእጄ ላይ የምታዩት ኤክስኖቫ ስልክ እንደምታዩት ስከፍተው ስክሪኑ አይበራም። የስክሪን ችግር አጋጥሞታል ማለት ነው። ነገር ግን እሱ አይደለም ዋነኛው ኬዝ። ስክሪን መቀየር ይቻላል። ነገር ግን ስትቀይሩትም ኖርማል የሆነ ዲስፕሌይ ያሳያችሁም ወይም ደግሞ በትክክለኛው መንገድ ዲስፕሌይ አያደርግም። ወደ ጎን ወደ ታች ወደ ተለያየ አቅጣጫ ንባቡን ወይም ደግሞ ዲስፕሌውን ይቀያይረዋል ማለት ነው። ስለዚህ ይህን ችግር ዛሬ እንዴት እናስተካክለዋለን የሚለውን እናያለን ማለት ነው። እንደምታዩት ስክሪኑ ተጎድቷል። ከአንድ ወገን ያለው ሙሉ ለሙሉ ተበጥሷል። ስለዚህ ምንድነው የምናደርገው? መጀመሪያ ይህን ስክሪን አንስተን ሌላ ስክሪን እንተካለን ማለት ነው። ነገር ግን ስክሪን ስንተካለትም ይሄ ቦርድ ኖርማል አያነብም። ስለዚህ ይህን ኮመን የሆነ ችግር እንዴት ለአንዴና ለመጨረሻ ጊዜ እንፈታዋለን የሚለውን በዛሬው ቪዲዮ እናያለን ማለት ነው። እንግዲህ ይህ ችግር ብዙ ስልኮች ላይ ይገጥማል። ለሁሉም ስልኮች የተለያየ መፍትሄ ያላቸው። ስለዚህ እስከ መጨረሻው ከተከታተላችሁኝ ሙሉውን እነግራችኋለሁ ማለት ነው። ለሁሉም ስልኮች መፍትሄ የሚሆነውን አንድ መፍትሄ ያለ እሱን እነግራችኋለሁ ማለት ነው። እንደምታዩት ስክሪኑን ነቅዬ ሌላ ስክሪን እየበየድኩለት ነው እዚህ ጋር፣ ወይም ደግሞ ስክሪኑን እየቀየርኩለት ነው። ይሄው የምታዩት ባለ 24 ስክሪን ነው። ይህን ስክሪን እየቀየርኩት ነው ማለት ነው። እንደምታዩት ስክሪኑን በይጄ ጨርሻለሁ። ስታዩት ይኸውላችሁ የሚያነበው ወደ ግራ ነው ማለት ነው። ኤክስኖቫ ይላል፣ ይገለብጣል ወደ ግራ እና ይህን ችግር እንዴት እንፈተዋለን? ወደ ግራ ነው የሚያነባው። ለምሳሌ ይህ ስክሪን ኖርማል፣ አዲሱ ስክሪን ደግሞ ወደ ታች ያነባዋል። አይቼዋለሁ። ይሄ የሰራ ስክሪን ነው፣ ንቃይ ስክሪን ነው። በንቃይም ስሞክረው ልክ እንደዚህ ነው የመጣብኝ። ስለዚህ ይህንን ችግር እንዴት እንፈተዋለን የሚለውን ዛሬ ያሳያችኋለሁ ማለት ነው። ለዚህ ችግር መፍትሄ ከሚያገለግላችሁ ውስጥ እንደዚህ አሮጌ ቦርድ መፈለግ አለባችሁ። የአሮጌ ቦርድ በእጅ ላይ የምታዩት ቦርድ ማንኛውም ሊሆን ይችላል። ነገር ግን በላዩ ላይ ይሄ የምታዩት ኮምፖነንት የያዘ መሆን አለበት። ካፓሲተሮችን፣ የተለያዩ ካፓሲተሮችን የያዘ መሆን አለበት። እንግዲህ በዚህ ስራ ላይ የምንጠቀመው ካፓሲተር ነው ማለት ነው። ለሚገለብጡ ለተለያዩ ስክሪኖች መፍትሄ ሊሆን የሚችለው አንድ ካፓሲተር አንስተን ብቻ ስክሪኑ ላይ በመግጠም ይስተካከላል ማለት ነው። ይሄ የምታዩት ካፓሲተር ይሄ ቲዘሩ እየነካው የምታዩት በፒከሩ እየነካው የምታዩት ካፓሲተር ለዚህ አገልግሎት ይውላል ማለት ነው። ስለዚህ ከዚህ ላይ አንዱን ካፓሲተር እናነሳለን። ይኸው እንደምታዩት አንዷን ካፓሲተር አንስቻለሁ። ይችን ካፓሲተር አንስቻለሁ። ስለዚህ ይችን ካፓሲተር ቼክ አረግና ኖርማል ከሆነች ሾርት ካላደረገች እጠቀማታለሁ ማለት ነው። ይኸው ከዚህ ፓርት ላይ ይችን አንስቻለሁ። እንደምታዩት ይቺ ካፕ ናት። ስለዚህ ይችን ካፕ ቀጥታ ምን አደርጋለሁ? ከዚህ ከተሰራው ስክሪን ላይ ከዚህ ስትቆጥሩ 11ኛው መስመር ላይ ታበቃላችሁ። 24 እግር ነው ብያችኋለሁ እንደነገርኳችሁ። ከግራ ወደ ቀኝ ወይም ደግሞ ከቀኝ ወደ ግራ ስትቆጥሩ 11 ፓርት ላይ ትቆሙና ምልክት ታደርጉና ሁለት ይተርፋችኋል አይደለ በመካከል። ስለዚህ 12ኛው ከዚህም 12ኛው መስመር ላይ ያለው ላይ ሾርት አድርጋችሁ ቀጥታ በካፓሲተሩ ታገናኛላችሁ ማለት ነው። ይህን ደግሞ እንዴት እናደርጋለን ለምትሉ ልጆች ቀጥታ ቪዲዮውን ተከታተሉ። በምታዩት መልኩ ማድረግ ትችላላችሁ ማለት ነው። ይኸው ይቺ ካፓሲተር አለች። በዚህ ካፓሲተር ልክ 12ኛው ቦታ ላይ ይቺን ቀጥታ ማያያዝ ነው ማለት ነው። ነገር ግን ከዛ በፊት ካፓሲተሩ ኖርማል ነው አይደለም የሚለውን ቴስት ታደርጋላችሁ በመልቲሜትራችሁ። መልቲሜትራችሁን ኮንቲኒቲ ላይ ታደርጉና ቀጥታ እንደዚህ የፒፕ ሳውንድ ካሰማይ ካፓሲተር ሾርት አድርጓል አያገለግልም ማለት ነው። ነገር ግን እንደዚህ ካላሰማ ስትለቁት ምንም ነገር ከሌለው ወይም ደግሞ ዳዮድ ቫልዩ ካልሰጠ ኖርማል ይሰራል ማለት ነው ይሄ ካፓሲተር። ስለዚህ ትገጥሙታላችሁ ማለት ነው። ይሄው እንደምታዩት እኔ ቆጥሬ ምልክት አድርጌበት ከዚህም 11 ቆጥሬ ያለው እንደምታዩት ይሄው 11ኛው ላይ ቆሜ ያለው። ከዚህም ስቆጥር ወደዚህ 11ኛው ላይ ቆሜ ያለው። ስለዚህ መካከል ላይ ያለችው ላይ ሁለቷ መስመር የቀረችው ከዛ ወደዚህ ስቆጥሩ 12ኛው ላይ ከዚህም ወደዚህ ስቆጥሩ 12ኛው ላይ የሚገጣጠምላችሁ ፓርት ላይ ሁለት የጎደለችውን 11 ቆጥራችሁ እዛ ላይ
ቀጥታ ትበይዳላችሁ ማለት ነው። ካፓሲተራችሁን ልክ እንደዚህ እንደምታዩት ቀስ ብላችሁ አመቻችታችሁ በካውያችሁ እንዳይሸሽባችሁ ቀስ ብላችሁ ትበይዳላችሁ። ለመበየድ ካውያ ወይም ደግሞ ብሎር መጠቀም ትችላላችሁ ለእናንተ እንደተመቻችሁ። እኔ ግን በካውያ እንደዚህ ቀስ ብዬ በይጃታለሁ ማለት ነው በምታዩት መልኩ። በነገራችን ላይ ይሄ 24 ነው አይደለ? ለ20 እግር ስክሪን ለምሳሌ እንዴት ነው የምንበይደው ካላችሁ ከቀኝ ወደ ግራ ስትቆጥሩ 9ኛው ላይ ከግራ ወደ ቀኝ ስትቆጥሩ ደግሞ 10ኛው ላይ ማድረግ ትችላላችሁ። በይዳችሁ መጠቀም ትችላላችሁ። ለሱም ይሰራል፣ ሞክሬዋለሁ። ይኸው እንደምታዩት ፏ ብሎ ሰርቷል ማለት ነው። ኖርማል ሰርቷል፣ ተረክብሏል። ይኸው እንደ ኖርማል እየሰራ ነው። ምንም አይነት ቫሪዬሽን አይመጣም። 2-3 ሰርቼበታለሁ። ይኸው ኖርማል ከፍቷል፣ ኖርማል ይሰራል ማለት ነው። ስለዚህ እንደዚህ ለሚገለብጥባችሁ ስክሪን ይህን አይነት መፍትሄ አለ ማለት ነው። ባለ ለምትጠቀሙ እንደነገርኳችሁ ስትቆጥሩ ከቀኝ ወደ ግራ 9ኛው መስመር ላይ ከግራ ወደ ቀኝ ደግሞ ስትቆጥሩ 10ኛው መስመር ላይ ማያያዝ ትችላላችሁ ማለት ነው። እኩል ቦታ ላይ አድርጋችሁ መበየድ ነው፣ ሌላ ነገር የለውም። ይኸው የምታዩት በዚህ መልኩ ይህንን ስልክ አስተካክየዋለሁ ማለት ነው። ስለዚህ ከጠቀማችሁ ላይክ፣ ሼር እና ሰብስክራይብ ያደረጋችሁ ቤተሰብ ትሆናላችሁ ማለት ነው። ሌሎች ቪዲዮዎችም እንዲደርሷችሁ የዛሬውን በዚህ አብቅቻለሁ። በሌላ ቪዲዮ እስከምንገናኝ፣ በሌላ ስራ እስከምንገናኝ መልካም ቆይታ፣ ቸር ሳምንት ይሆንላችሁ። አመሰግናለሁ።